የረዳንን እግዚአብሔርን እጅግ አድርገን እናመሰግናለን እንባርካለን። እንግዲህ ልክ የዛሬ 10 ዓመት ማርች ላይ የአዲስ ልደት ያንግ አደልት ሚኒስትሪ ሎንች የተደረገበት ጊዜ ነበር እና እነዚህ 10 ዓመታት እንዴት እንዳለፉ ስናስብ በእውነት እግዚአብሔር ባይረዳን መንፈሱ ከኛ ጋር ባይሆን ኖሮ ጭንቀን ማየት አንችልም። 10 ዓመት ሙሉ ይሄንን አገልግሎት እያገለገልን ለሌሎች በብዙ በረከት የሚሆንን አገልግሎት ይዞ መሮጥ ቀላል አይደለም እና ጌታን እጅግ አድርገን እንባርካለን እናመሰግናለን። ወደ 2015 መጀመሪያ ወራት አካባቢ ጥቂት ምን ሆነ ወጣቶች አብረን እየተገናኘን መጸለይ፣ አብረን እየተገናኘን የእግዚአብሔርን ቃል መነጋገር፣ እንዲሁ መነቃቃት በልባችን መንፈስ ቅዱስ ጀምሮ ነው ያንግ አደልት ጽንስ የተቀመጠው። ይሄን ነገር ደግሞ የበለጠ ብዙ ወጣቶች ላይ እኮ ማጋባት ይቻላል የሚል ነገር ልባችን ውስጥ ሲጀምር ነው ወደ ቤተክርስቲያን መሪዎች ሄደን እግዚአብሔር ከረዳ ካገዘ እናንተም ፈቃደኛ ከሆናችሁ ያንግ አደልት ፕሮግራም ቢጀመር ምን ትላላችሁ ብለን ጥያቄ ያቀረብነውና በጊዜው ትንሽ ቆዩ፣ እናንተም ተዘጋጁ፣ ጸልዩ፣ የእግዚአብሔርን ሐሳብ በደንብ ዲዛይን አድርጉ፣ ልክ የእግዚአብሔር ጊዜ ሲደርስ ከኛ ጋር መልሳችሁ ትነጋገራላችሁ አሉ ቤተክርስቲያን። እኛም እሺ ብለን 2015ን እየተገናኘን እየጸለይን እግዚአብሔርን ቃል ያጠናን ቀጠልን እና 2016 ፌብሩዋሪ አካባቢ ቤተክርስቲያን መጣችና አሁን የእግዚአብሔር ጊዜ ይመስለናልና ፕላናችሁን ይዛችሁ አቅርቡልን ብለው አናገሩን። በጣም ኤክሳይትድ ሆነን በጣም ደስ አለን፣ እግዚአብሔርን አመሰገንን። ከዛ በኋላ ጸለይን፣ የፕሮግራሞቻችንን ይዘቶች ተነጋገርን እና ለቤተክርስቲያን አቀረብን። ቤተክርስቲያንም በጊዜው በጣም በደስታ ባረከችንና እሁድ ማታን ለወጣት ፕሮግራሞች ዴዲኬት እናደርጋለን you have our blessing ብለው ፈቀዱልን። ማርች 2016 የመጀመሪያውን የያንግ አደልት ፕሮግራም አደረግን ማለት ነው። በጣም ነው በጊዜው ደስ ያለን፣ በእውነት እግዚአብሔርን ያመሰገን ነው። ነገር ግን ፕሮግራም መጀመር ቀላል ሊመስል ይችል ይሆናል እንጂ ፕሮግራምን ረጅም መንገድ ይዞ መሄድ፣ በተለይ ወጣቶችን ነገር አስተባብሮ ይዞ መሄድ ቀላል አይደለም። በጊዜው በጣም ቻሌንጅ ሆነ ያጋጠመን ነገር ምንድነው? በዚህ በዲኤምቪም ኤሪያ ሆነ በአሜሪካ የወጣቶች በተለይ አምሃሪክ ስፒከሮችን ፎከስ ያደረገ የያንግ አደልት ፕሮግራሞች አለመኖራቸው ማንን አማክረን ከማን ጋር ተነጋግረን የማንን ኤክስፒሪየንስ ይዘን ነው እኛ ይሄንን ነገር ምን ጀምረው የሚል ትልቅ ቻሌንጅ አጋጥሞን ነበር በእውነት እና ብዙ ቦታ ኤክስፒሪየንስ ሼር ለማድረግ ለመጠየቅ ሞክረን ነበር። ግን በጊዜው በኢትዮጵያውያን በኤርትራውያን አብያተ ክርስቲያናት ውስጥ ወጣቶችን ፎከስ ያደረገ የአማርኛ ስፒከርስ ያንግ አደልት ፕሮግራሞች አልነበሩ። ስለዚህ እግዚአብሔር እንደመራን እግዚአብሔር እንዳስቀመጠልን እኛው በገባን መጠን ከቤተ ክርስቲያን መሪዎች ጋር እጅ ለእጅ ተያይዘን ማርች ላይ ይሄንን ፕሮግራም ሎንች አደረግን ማለት ነው። እንደውም በጣም የምናስታውሰው ነገር ምንድነው? በቃ የቸርቻችን አባላት፣ እናቶች፣ አባቶች፣ የቤተ ክርስቲያን መሪዎች፣ ፓስተሮቻችን ሁሉ በቃ ፕሮግራሞቹን እየመጡ እየተካፈሉ እኛን ኢንካሬጅ ሊያደርጉ የሞከሩባቸው ሲዝኖች ነበሩና ቀስ ቀስ እያለ ናቹራሊ እግዚአብሔር ይሄንን ፕሮግራም እያሰፋው እያሳደገው መሄድ ጀመረ ማለት ነው እና እኛም እግዚአብሔር በሰጠን አቅምና ጉልበት መሰረት የአገልግሎት ዘርፎችን ማዋቀር ጀመርን። ስሜ አቤል ባለ ይባላል። በያንግ አደልት ሚኒስትሪ ውስጥ በሊደርሺፕ ምናልባት ለአለፉት 10 ዓመታት ቆይቻለሁ። ስሜ ሳሙኤል ሽመልስ ይባላል። በአዲስ ልደት ያንግ አደልት ሚኒስትሪ ውስጥ ለ10 ዓመት በሚውዚክ ኤንድ ወርሺፕ ሚኒስትሪ ውስጥ አገልግያለሁ። ስሜ ምንተስኖት ነው። በያንግ አደልት ውስጥ በወርሺፕ ሙዚቃ በመጫወት ነው የማገለግለው። ያፌት እባላለሁ። አሁን የማገለግለው በአሸር ሚኒስትሪ ውስጥ ነው። ስሜ ቢኒያም ያዕቆብ ይባላል። የማገለግለው በአዲስ ልደት ያንግ አደልት ሚኒስትሪ የወንጌል አገልጋይ ነኝ። መስኪዮስ እባላለሁ።
ሊትሬቸር እና ኢቫንጀሊዝም ሚኒስትሪ ውስጥ አገለግላለሁ። ስሜ መስከረም ይባላል። አዲስ ልደት ያንግ አዳልት ሚኒስትሪ ለባለፉት 10 ዓመታት በማገልገልም በመገልገልም ላይ ይገኛለሁ። አሁንም ማገለግለው በወርሺፕ ሚኒስትሪ ነው። ስሜ ኬብሮን ይባላል። ላለፉት 10 ዓመታት በያንግ አዳልት ወርሺፕ ቲም እያገለገልኩኝ። ስሜ ድንጎ ይባላል። ያንግ አዳልት ወርሺፕ ቲም ነው ሰርቭ ማድረገው። has been almost 2 years since I joined. ወደ 2018 መጨረሻ አካባቢ አንድ ነገር ደግሞ እየገባን መጣ። ጸሎት መጨመር እንዳለብን የወጣት አገልግሎት መንፈስ ቅዱስ ካልተገኘ ህልውናው አብሮን ካልሆነ እንዲሁ ዝም ብሎ በቀላሉ የሚደረግ ነገር እንዳልሆነ እየገባን ሲመጣ እኛም ማቹር እያደረግን ሲመጣ ጥቂት ወንድም እህቶች ደግሞ ተሰብስበን ቅዳሜ ማታ አብሮ መጸለይ፣ ለሪቫይቫል መጮ፣ ለታድሶ መጮ፣ የመንፈስ ቅዱስ ሙቭ በመሃላችን እንዲገለጥ መማለድ ጀመርን። ወደ 2017 ወደ 2018 ማለት ነውና 2018 እና 2019 ትልቅ የመንፈስ ቅዱስ ሙቭን ማየት የጀመርንበት መነቃቃት የነበረበት የጸጋ ስጦታዎች ብልጭ እያሉ መታየት የጀመሩባቸው አመታት ነበሩና በጣም ተስፋ አድርገን እግዚአብሔርን በቃ እያየን የምንሮጥባቸው አመታት ነበሩ እና ወደ 2019 2020 ግን ያው ለሁላችንም እንደምታስታውሱት ትልቅ ዱብዳ ነው የሆነው። ኮቪድ መጣ። ኮቪድ ሲመጣ ቤተክርስቲያን ተዘጋች፣ በሯ ተዘጋ፣ ብዙ ፕሮግራሞች ተዘጉ፣ ወደ ኦንላይን ገባን። ያ በጣም ለኛ ቻሌንጅ የነበረ ሲዝን ነበር። በተለይ አንድ አመት ተኩል ከ2020 እስከ 2021 መጨረሻ አካባቢ በጣም ቻሌንጂንግ የሆነ ሲዝን አሳልፈናል። ወጣት ሲገናኝ አብሮ ሲበላ፣ አብሮ ሲጠጣ፣ አብሮ ሲጸልይ፣ አብሮ የእግዚአብሔርን ቃል ሲነጋገር ኤክሳይትድ ሆኖ ይመጣል። ኦንላይን ፕላትፎርሞች ላይ ግን ተኩኖ ወጣትን ኢንጌጅ ማድረግ ቀላል አልነበረም በጊዜውና ያ ትልቅ የያንግ አዳልት ቻሌንጅ ሆኖ ነበር ያለፈው። 2021 ካለፈ በኋላ እንደገና ቤተክርስቲያን በሯ ተከፍቶ እንደገና ይሄንን አገልግሎት ስንጀምር በጣም ብዙ ነገሮችን እንደ አዲስ ማቋቋም፣ እንደ አዲስ ማነቃቃት፣ እንደ አዲስ ማነሳሳት ነበረብንና አንዳንድ አብረውን የሚያገለግሉ ልጆች ወደ ሌላ ስቴት ሙቭ ያደረጉ ነበሩ። ወደ ትምህርት ቤት የገቡ ልጆች ነበሩ። አግብተው ደግሞ በተለያየ ፕሮግራም መጨናነቅ ምክንያት የያንግ አዳልትን ነገር የተው ልጆች ነበሩ እና ብዙ የሲዝን ለውጥ ያጋጠመን ዘመን ነበር። ነገር ግን እግዚአብሔር የጀመረውን ነገር ማስቀጠል ስለሚችል እኛም ልባችን ሳይወርድ ተስፋ ሳንቆርጥ ቀጥለን ወደ 2021 2022 ነገሮችን እንደገና ኢነርጃይዝ አድርገን አቋቁመን መቀጠል ቻልን። እግዚአብሔርም ረዳን። በእውነት ጌታ በጣም አገዘን። እያልን እንግዲህ አሁን 2026 ዓመተ ምህረት ላይ ለ10ኛ ዓመታችን ጌታ አድርሶናል። እንግዲህ በዚህ ህብረት ውስጥ እግዚአብሔር ከመጀመሪያው ጀምሮ በእኔም ህይወት በሌሎችም ሰዎች ህይወት የሚሰራቸውን ነገሮች ብዙ ኤክስፒሪየንስ አድርጌያለሁ። በተለይ ደግሞ ብዙ ወጣቶች እግዚአብሔርን የሚፈሩ በአሜሪካ ምድር ላይ በጣም ብዙ ነገር ማድረግ የሚችሉ ወጣቶችን፣ እግዚአብሔርን የሚወዱ ወጣቶችን በዚህ ውስጥ ማፍራት ችለናል። የእግዚአብሔር ቃል እውቀት ያላቸው በመንፈስ የተቃጠሉ ለእግዚአብሔር የተሰጡ ሰዎችን በዚህ ጆርኒ ውስጥም ማየት ችለናል። በተለይ በዚህ ሚኒስትሪ ውስጥ ደግሞ ያው በሶሻል ሚዲያ ፕላትፎርሞቻችን የተለያዩ ሰዎች እየሰሙ ሰዎችም እየጋበዟቸው ይመጣሉና እዚህ ከመጡ በኋላ ዲሳይፕልሺፕ ዲፓርትመንት አለን። እዛ ዲሳይፕልሺፕ ውስጥ እንዲገቡ የደህንነት ትምህርት እንዲማሩ በቃ ወጣት በሚያስፈልገው የክርስትና ፕሪንሲፕሎች እያደገ እንዲሄድ ደግሞ ልዩ መረብ ሆኖልናል። አዲስ ልደት ለመጀመሪያ የመጣውበት አጋጣሚ ከዚህ ቀደም በሶሻል ሚዲያ የሚለቀቁ ቪዲዮዎችን በጣም እመለከት ነበርና እግዚአብሔር ቢረዳኝ አንድ ቀን እዚህ ቤተክርስቲያን መጥቼ አመልካለሁ ነበርና እግዚአብሔር ረድቶኝ አንድ ቀን መጣው። ከዛ ቀን ጀምሮ በተከታታይ እመጣለሁ፣ ቀርቼ አላውቅም። ኮር ግሩፕ የምንለው ራሱን የቻለ ያንግ አዳልት የኔ ነው ብሎ በተለያየ አገልግሎት ዘርፍ የሚሰማራ የኮር ግሩፕ አገልግሎት ዘርፍ አለንና በ7 የአገልግሎት ዘርፍ ወጣቶችን እያገለገልን እንገኛለን።
በእኔ ህይወት በዚህ ሚኒስትሪ ውስጥ ብዙ ነገር ኮንትሪቢዩት አድርጓል። ከመጀመሪያ አገልግሎቱ ከተጀመረ ጊዜ ጀምሮ በቃ እግዚአብሔር በውስጤ ያስቀመጠው ታለንት ምን እንደሆነ አይደንቲፋይ እንዳደርግ በዛም ነገር በማገለግልበት ጊዜ ሞር እየወጣ እንዲመጣ እያደገ እንዲመጣ እየተሰራ እንዲመጣ የተበላሸን ነገር ነገ እያስተካከልን ወደ እድገት ጎዳና ውስጥ እንድገባ ረድቶኛልና ይሄ ያንግ አደልት ሚኒስትሪ አሁን ላለሁበት አገልግሎት ውስጥ ትልቅ ኮር ፋውንዴሽን ነው ብዬ አምናለሁ። እዚህ አገልግሎት ላይ ከመጣው ጀምሮ እግዚአብሔር በህይወቴ በተለያየ መንገድ ሰርቷል። የመጀመሪያው በውስጤን የማረከው ነገር እዚህ ያሉ የሚያገለግሉ መሪዎችም ደግሞ አባላትም ያላቸው የጸሎት ህይወት ነው እና በነዛ ጸሎት ህይወቶች ደግሞ ብዙ ጥያቄ ተመልሶልኛል። ለህይወቴ ቅጥር ሆኖልኛል። እግዚአብሔር ከብዙ ነገር በነዛ ጸሎቶች ውስጥ ህይወቴን ታድጓል፣ መልሷል። እሱ ብቻ ሳይሆን ደግሞ በየሳምንቱ የምሰማው ቃልም ደግሞ እግዚአብሔርን ቃል ይበልጥ እንዳውቅ እንዳነብ ደግሞ ከበፊት ይልቅ ስር እንድሰድ በእግዚአብሔር ላይ ቻሌንጅም እያደረገ እግዚአብሔር በህይወቴ ላይ ሰርቷል። በምናደርግበት ጊዜ በጸሎት በጉባኤ ሰዓታችን ፍጹም የሆነ የእግዚአብሔር መገኘትና የመንፈስ ቅዱስ ኃይል አለና እኔም በዚህ የመንፈስ ቅዱስን ጸጋ ለመካፈል እንዲሁም ከመንፈስ ቅዱስ ጋር መነካካት ሆኖልኛል። በብዙ ነገር ሳልፍ መጥቼ በእግዚአብሔር ቃል በአምልኮ ውስጥ እግዚአብሔር እኔን የሰራኝና ያገዘኝ እኔን ብቻ ሳይሆን ቤተሰቤን ሁሉ ያገዘበት ቦታ ነው። በክርስቶስ ኢየሱስ ፍጹም ሙላት እግዚአብሔርን በመምሰል የማድግበት ስፍራ ሆኖልኛል። ለኔ በጸሎቴ በጣም አግዞኛል። ሌሎች ሰዎች ሲጸልዩ ጸሎታቸው ሲበረቱ እያየው እኔም በሱ በኩል እንዳድግ በጣም ረድቶኛል። በሊደርሺፕ ፖዚሽን ላይ መሆኔ አብሮኝ ላሉ እህትና ወንድሞች ከመናገር ባለፈ በህይወቴ ምሳሌ ሆኜ መገኘት ስላለብኝ ሞር የእግዚአብሔርን ቃል እንዳነብ እንድጸልይ ኮንሲስተንት በመሆን ይሄንን ነገር ምሳሌ ሆኜ እንዳልፍ ረድቶኛል። በመንፈሳዊ ህይወቴ ሜንቶር አድርገውኛል። በህይወቴ ውጣ ውረድ በሚያልፍ ጊዜ ከእግዚአብሔር ጋር ያለኝ ህይወት ህንድር እንዳያደርግ በጣም ብዙ ሰዎች እጄን ይዘው በጣም አሳድገውኛል ማለት እችላለሁ። ሎንግ ላስቲንግ ፍሬንድሺፖች የተጀመሩበት ሎንግ ላስቲንግ ሪሌሽንሺፖች ትዳር አጋሮች ሁሉ ተፈሩበት እዚሁ ተዋውቀው እዚሁ ተገናኝተው እዚሁ ተጋብተው እዚሁ ወልደው በተለያየ ቦታ እዚህም አብረውን የሚያገለግሉ ወጣቶች እግዚአብሔር የሰጠን በዚሁ በያንግ አደልት ሚኒስትሪ ነውና ከዚህም በተጨማሪ ብዙ ነገር ማለት እችላለሁ። ግን እግዚአብሔር በዚህ ሁሉ መንገድ ከኛ ጋር ስለነበር ጌታን እጅግ አድርገን እናመሰግናለን። የዛሬ 10 ዓመት ብቸኛ ነበር። ማንም ሰው ስለ ያንግ አደልት አያውቅም ነበር። አሁን ግን በዲኤምቪ ኤሪያ በሉት በኖርዝ አሜሪካ ያንግ አደልት በጣም የተለመደ በብዙ ቤተክርስቲያኖች ውስጥ ያለ የወጣት ሙቭመንት ሆኗልና እግዚአብሔር ለሌሎችም እንደ ኢንስፓይሬሽን አድርጎ ተጠቅሞታል ብለን እናስባለን። ውጪ ካሉ አብያተ ክርስቲያናት ውጪ በእኛም ቤተክርስቲያን በትሩ ቫይን ሚኒስትሪ አሁን በእንግሊሽ ስፒከርስ ራሱን የቻለ ያንግ አደልት ሚኒስትሪ የዛሬ 3-4 ዓመት ተጀምሯል። በአዲስ ልደት በቨርጂኒያ አጥቢያ የዛሬ 5 ዓመት እዚሁ የሚያገለግሉ እዚህ በብዙ የሚተጉ የነበሩ ልጆች እዛ ሄደው ያንግ አደልት ሚኒስትሪን ጀምረው እነሱም ደግሞ እግዚአብሔር እየረዳቸው ብዙ ፍሬ እያፈሩ እያየን ነውና ኢንስፓየር ለማድረግ እግዚአብሔር የተጠቀመበት የአገልግሎት ዘርፍ እንደሆነ እናምናለን። የወጣት አገልግሎት የመናፍስቱ ዓለም እንዲሁ ዝም ብሎ ቁጭ ብሎ የሚያየው አገልግሎትም አይደለም። ኃይለኛ የሆነ ስፒሪቹዋል ዌርፌር አለውና የጸሎት ባኪንግ ባይኖረው አብረው የሚማልዱልን እናቶች፣ አባቶች፣ ወጣቶች ባይኖሩ ኖሮ 10 ዓመት ረጅም መንገድ መሄድ አይቻልም ነበር። ያንግ አደልት ሚኒስትሪ ፕሮግራሞች ውስጥ በተለይ ማይረሱ በጣም ትልልቅ ሞመንቶችን አሳልፈናል። በተለይ እግዚአብሔርን ስናመልክ የምንጸልይበትና የምናመልክበት ጊዜያቶች ላይ በጣም የእግዚአብሔር ምሕረት ሲበዛልን ልዩ የሆነ የእግዚአብሔርን ፕሬዘንስ ኤክስፒሪየንስ የምናደርግባቸው ሞመንቶች ነበሩ፣ አሁንም አሉ። ግን ከነዛ ውስጥ በተለይ የሆኑ ጊዜያቶች ላይ በማታ በቃ እያመለክን
መውጣት ሁሉ ማቋረጥ ሁሉ እስከማንፈልግ ድረስ መንፈስ ቅዱስ በጣም ልዩ ኢንካውንተር ያደረገባቸው ሞመንቶች ነበሩ። እነዛ ጊዜያቶች ሁል ጊዜ እግዚአብሔር እንድንናፍቅ በዚህ መንፈስ ቅዱስን ኢንካውንተር ስናረግ በሰማይ የሚጠብቀንን ልዩ የሆነ የመንፈስ ቅዱስ ሙላትን የሚያስታውስ ነገር እግዚአብሔር ሰጥቶን ነበርና ይሄ ቅምሻ ብዙ ጊዜ ሰማይን እንድናይ ክርስቶስ እንዲመጣ እንድንናፍቅ አድርጎናል። ትልቅ ስራ በሱ እየሰራን ነው እና ያንግ አደልት ሚኒስትሪ ፕሬየር እና ወርሺፕ ታይምም በጣም የሚታወቅ ብዙ ሰዎች ብዙ ወጣቶች ከሌሎችም አብያተ ክርስቲያናት እየመጡ የሚጠቀሙበት ፕሮግራም ነው። እሱንም እያበረታን እንቀጥላለን ብለን እናስባለን። የመጨረሻ እንዲሁም ማልረሳቸው ሜሞራብል ሞመንቶች አንዳንዴ ስፔሻል ፕሮግራሞች በተለይ እንዲ ሊትሬቸር ናይት እንደዚህ የጭውውት የክርስቲያን ድራማ የሰራንባቸው ነበሩና ቸርች እየመጣን ሌሊት ማታ የምንለማመድባቸው እንዲህ አርግ አንተ እንዲህ ብታርግ እያልን የተነጋገርናቸውን ነገሮች ወደ ኋላ ዞር ብዬ ሳስብ በእውነት ዋው እግዚአብሔር ነው ሲዝንን የሰጠን ብዬ አስባለሁና የባለፉትን 10 ዓመታት ኩኩባና አንበጣ እድሜያችንን አልበላም። በጌታ ቤት ተክተናል። የሚቀጥሉትን 10-20 ዓመታትም ደግሞ ከዚህ በላይ እንተጋለን። ለወጣቶች ትልቅ ልብ ስላለኝ ይመስለኛል በዚህ አገልግሎት ውስጥ እንድቀጥል ያደረገኝ። ለምንድነው በያንግ አደልት ሚኒስትሪ አሁንም እያገለገልኩ እምቀጥለው? ለምንድነው ከዚህ በፊት የሚያገለግልኩት? እኔ በእውነት በጣም በያንግ አደልት ሚኒስትሪ እንደተጋ እንድቆይ የሚያደርገኝ ወጣቶችን ስለምወድ ነው። ድካም ሳይመጣ የማልችልበት ጊዜ ሳይመጣ እግዚአብሔርን እያገለገልኩኝ ለመቀጠል እሱ መረዳት ስላለኝ እሱ ያስቀጥለኛል ብዬ አምናለሁ። ለማገልገል በሩ መከፈቱ ድጋፍ ማበረታቻ ስላለ፣ ሁለተኛ ነገር ደግሞ ተመሳሳይ ኤጅ ግሩፕ አካባቢ ላይ ስላለ ኢዚሊ አንደርስታንድ እንደራረጋለን። አብሮ ተያይዞ ኮኦፕሬት አድርጎ በተሰጠን ቦታ ላይ ተሰማርተን ፍሬያማ ለመሆን እርስ በርሳችን መያዝ ስለምንችል since I took a leadership position ደግሞ በጣም ብዙ ሰዎችም ከኋላዬ ስላሉ እነሱን ለማገልገል ኤክሳይትድ ሆኜ ነው የምመጣው። ክርስቶስም ሲናገር እናንተ ሸክም የከበረባችሁ ወደ እኔ ኑ እኔ ያሳርፋችኋለሁ የኔንም ሸክም ደግሞ ተሸከሙ ብሎ እንዳለ ሸክም መሸከም መቻሌ እግዚአብሔርን የሚፈሩ ወጣቶች በሚፈሩበት ቦታ የዚህ የወንጌል ኃላፊነት ተካፋይ መሆን እፈልጋለሁ። ክርስቶስን በማገልገል ይቀኑና ለእግዚአብሔር የተለዩ ወጣቶች አገልጋዮች የሚገኙበት በመሆኑ እንደፈለግን መውጣት መግባት ማንችልበት ጊዜያት እንዳሉ እሱን በማስተዋል ሞቲቬሽኔ እግዚአብሔር በሰጠኝ በዚህ ጊዜ እግዚአብሔርን ማገልገል ነው። ሰዎች ለእግዚአብሔር ተሰጠው በዴዲኬሽንና በኤክሰለንስ የሚቀጥሉትን ፓሽን እያየው እኔም በሱ በኩል እንዳድግ አድርጎኛል እና I want to continue to grow on that። ከመጨረሴ በፊት ታንኪዩ ማለት የምንፈልጋቸው ወገኖች አሉ። የመጀመሪያ በእውነት የቤተ ክርስቲያናችንን መሪዎችና ፓስተሮችን በባለፉት 10 ዓመታት ዓለምንም በእውነት ነው የምለው ይሄንን ዓለምንም ሽንገላ ዓለምንም እንትን ነው የምንናገረው ትልቅ የሆነ እርዳታ ለኛ አድርገውልናል እያደረጉልንም ነው። በጣም የተወደዱ የቤተ ክርስቲያን መሪዎች አሉን፣ የተወደዱ እረኞች አሉን። በተለይ ፓስተር መኬን፣ ፓስተር ቢኒን፣ ፓስተር ኤሉን እጅግ አድርገን ልናመሰግናቸው እንወዳለን። የወጣት ልብ ያላቸው በጣም ታጋሾች የፍቅር ሰዎች ያንግ አደልትን በቃ እንዲደርስ ያላሰለሰ ድጋፍ የሚያደርጉልን የተወደዱ ፓስተሮች እንዲሁም የቤተ ክርስቲያን መሪዎችን ጌታ ስለሰጠን በዚህ አጋጣሚ ጌታን ስለነሱ እንባርካለን። ሁለተኛ የቤተ ክርስቲያናችንን የጸሎት ግሩፖች ልናመሰግን እንወዳለን። እናቶች አባቶች ሆነው ሁል ጊዜ ለኛ የሚማለዱ ለኛ የሚጸልዩ ሁል ጊዜ የሚተጉ የጸሎት ግሩፖች አሏት አዲስ ልደት ቤተ ክርስቲያን እና ስለነሱ ሁሉ እጅግ አድርገን ጌታን እናመሰግናለን። እንዲሁም ደግሞ በያንግ አደልት ሚኒስትሪ በተለያየ ሲዝን አሁንም ከመጀመሪያውም ጀምሮ
በባለፉት 6 7 8 ዓመታት 2 3 ዓመታትም ጆይን ያደረጋችሁን ሁሉ በተለያየ የአገልግሎት ዘርፍ የምታገለግሉ ኮሚትድ የሆናችሁ አገልጋዮች ሁሉ ያንግ አደልት እዚህ የደረሰው በእናንተ ትጋት ነውና እግዚአብሔር አብዝቶ ይባርካችሁ። አንድ ቀን በጌታ ፊት ስትቀርቡ well done good and faithful servant አንቺ በጎ ታማኝ ባሪያ እንደምትባሉ ምንም ጥርጥር የለኝም። እግዚአብሔርን እናመሰግናለን። የሚቀጥሉትን 10 ዓመታት ደግሞ እግዚአብሔር ከዚህ በላይ ፍሬያማ እንዲያደርገን የመንፈስ ቅዱስን ሪቫይቫል የእግዚአብሔርን ክብር የእግዚአብሔርን እሳት የምናይበት ብዙ የጠፋ ትውልድን የምንመልስበት ያንግ አደልት ሚኒስትሪ ደግሞ እንደሚሆን እናምናለን። ይህንን ዶክመንተሪ የምትከታተሉ ሁሉ ስለ ባለፉት 10 ዓመታት ጌታን አመስግኑልን። የሚቀጥሉትን 10 20 30 ዓመታት ደግሞ እግዚአብሔር አይተነው በማናቀው ክብር እንዲጎበኘን ጸልዩልን። እግዚአብሔር አብዝቶ ይባርካችሁ።